ሰላም የፊልም ዓለም ተከታታዮች፣ በዛሬው ቆይታችን መንታ እህቷን የሚያሰቃዩባትን ሴቶች ለመበቀል ተመሳስላ ሄዳ ጉድ ስለሰራቻቸው አነጋጋሪዋ ሴት እንመለከታለን። በጣም እንደምትወዱት እርግጠኛ ስለሆንኩኝ እስከ መጨረሻው ድረስ እየተዝናናችሁ ቆዩ። ለፊልም ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለኔም ትልቅ ውለታን እንድትውሉልኝ ከልቤ ጠይቃችኋለሁ። ቪዲዮን ላይክ በማድረግም ትብብራችሁን አሳዩኝ። በፊልማችን መጀመሪያ ሊሳ የተባለች በጣም ጸባይኛና አይናፋር ሴትን እንመለከታለን። በጫካ ውስጥ አድኑኝ በሚመስል ሩጫ እየሮጠች ስትወላከፍ እንቅፋት መቷት በፊቷ ተገልብጣ ትወድቃለች። ራሷንም ትስታለች። በቀጣዩ ቀን ሆስፒታል ገብታ ፊቷ ላይ የደረሰው ጉዳት በደንብ ይታያል። እንደመታደል ሆኖ ከጫካው ውስጥ አንዲት መንገደኛ አይታት ነው ወደ ሆስፒታል የወሰደቻት። ፖሊሶች ሆስፒታል መጥተው ጉዳዩን መመርመር ጀመሩ። ታዲያ ቀድመው ያሰቃዩት የነበሩት የትምህርት ቤቱ ተማሪዎች ሊሆኑ እንደሚችሉ ጠርጥረዋል ፖሊሶቹ። ነገር ግን ታዲያ የሊሳን ቃል መቀበል አለባቸው ሁሉንም ነገር ለማረጋገጥ። ቤተሰቦቿን ለማግኘት ጥረት ቢያደርጉም እናቷ ከጥቂት ዓመታት በፊት ሞታባታለች። አባቷም ከሀገር ውጪ ነው ያለው። አባቷ ሲጀመር ስለሷ ሕይወት ግድ የማይሰጠውና ብትሞትም የማይደነቅና ምንም የማይመስለው አባት ነው። ታዲያ ራሷን ከሳተችበት ስትነቃ ፖሊስ መርማሪው ሚስተር ኪም ራሱን አስተዋውቋት ስለ ጤናዋ አጥብቆ ጠየቃት። ስለደረሰባት ጉዳትና ማን እንዳደረሰባትም በእርጋታ ቢጠይቃትም እሷ ግን ዝምታን መረጠች። መምህርቷ ሚስተር ሊ ሮጣ መጣችና ፖሊሱን እንዲወጣ አዘዘችው። ልጅቱ ማረፍ ስላለባት ብትወጣ ይሻላል አለችው። ከዛም መምህርቷ ሊሳ የደረሰባትን ጉዳት ለማንም እንዳትናገር እያደረገቻት እንደሆነ ገብቶታል ፖሊሱ። ከዛም 3 ሴቶች መጡ። ሊሳን ለዚህ የዳረጓት 3 ተማሪዎች ናቸው። እነዚህ 3 ሴቶችም የነዛ ተማሪዎች ወላጅ እናቶች ናቸው። ታዲያ እነዚህ 3 ሴቶች ሊሳን ወይ ሊያስፈራሯት ወይ ደግሞ እንዳትናገር ጉቦ ሰጥተው አፋን እንድትዘጋ ሊያደርጓት እንደሆነ ጠርጥሯል ፖሊሱ። ታዲያ ፖሊሱ 3ቱንም ሴቶች ውጡ ቢላቸውም እነሱ ግን ባሎቻቸው ሀብታምና ስልጣን ስላላቸው የፈለጉትን ለማድረግ ማንም እንደማያስቆማቸው ይናገራሉ። ከዛም ፖሊሱ ሊሳን ወደዛ ተራራማ ጫካ የጠሯት የነሱ 3 ልጆች እንደሆኑ ለሴቶቹ ነገራቸው። ነገር ግን ለመዝናናት ብቻ ነው የሄዱት፣ የተገናኙትም ለመዝናናት ነው በማለት 3ቱ ሴቶች የልጆቻቸውን ወንጀል አስተባበሉ። ክርክሩ በዚሁ ተጧጥፎ ጩኸታቸውን ሲቀጥሉ ሊሳ ሁሉንም ውጡልኝ እረፍት ላድርግ ብላ ጮኸችባቸው። ከሁኔታው በኋላ የክፍል አስተማሪዋ የትምህርት ቤቱን ርዕሰ መምህር አገኘችው። ሊሳ በተማሪዎቹ እንደተደበደበች ሁለቱም ያውቃሉ። ነገር ግን የትምህርት ቤቱን ስም እንዳይጠለሽ በማሰብ ሊሳን ወደ ሌላ ትምህርት ቤት እንድትዘዋወር ለመምህርቷ ነገራት ርዕሰ መምህሩ። የተጎዳችውን ምስኪኗን ሊሳን ከጎኗ የሚቆምላት አንድ ሰው እንኳን የለም። ከጥቂት ሳምንታት በኋላ ሊሳ ከደረሰባት ከባድ ጉዳት በማገገም መራመድ ጀመረች እዛው ሆስፒታል ውስጥ። ፖሊሱ አሁንም እየመጣ ስለ ጉዳዩ ቢጠይቃትም ዝምታዋን ግን መስበር አልፈለገችም። ማስረጃ ስላልተገኘ ታዲያ እነዛ ዱርዬዎች አሁንም በነጻ ተተዉ። አንድ ቀን ምሽት ሊሳ ሕይወቷ ምርር ብሏት ራሷን ልታጠፋ ስትል አንዲት ሴት ወደ እሷ ክፍል መጣች። የትምህርት ቤቱ አማካሪ መምህርት ናት። ሶሚ ትባላለች። ይህቺ መምህርት ከጊዜያት በፊት እንደ ሊዛ በሌሎች ተማሪዎች ድብደባ ደርሶባት ትልቅ ጉዳትን አስተናግዳ ነበር። የተማሪዎች ሳይኮሎጂ እገዛ ታደርግላቸዋለች። ታዲያ የተጎዱ ተማሪዎችን እገዛ በማድረግ ነው የምትሰራው። አሁን ይህቺ መምህርት የተጎዱ ተማሪዎችን እንዴት እነዛን ዱርዬዎች መበቀል እንዳለባቸው በድብቅ ትነግራቸዋለች። ሊሳ የደረሰባትን ሐዘን እንድታስታውስ እያደረገች አስለቀሰቻት። ከዛም አልቅሳ ስታበቃ እኔ ስለምመለስ በሕይወት ላገኝሽ እፈልጋለሁ፣ በድጋሚ እንገናኛለን ብላ ትታት ወጣች። ሊሳ ከሆስፒታሉ በምትወጣበት ዕለት ታዲያ ከደበደቧት 3ቱ ተማሪዎች አንደኛዋ መጣች። ናዮን ትባላለች። የበፊቱ የትምህርት ቤት ዩኒፎርምሽ ተቀዷል ብላ አዲስ ዩኒፎርም አመጣችላት። ልጅቱ ሊዛን እንደዛ ለሞት እስክትዳረግ ብትደበድባትም አሁን መጸጸት እንኳን አይታይባትም።
እንዲያውም ብትሞቺ ይሻልሻል ብላ በጆሮዋ ሂዳ ማይሆን ነገር ተናገረቻት። ከመውጣቷ በፊትም ፖሊሶች አንዲት ነገር እንድትናገሪ ቢጠይቁሽም ዝም ካላልሽ ወየውልሽ ብላ አስጠነቀቀቻትና ወጣች። ከወጣች በኋላ ሶሚ ተመልሳ መጣች። ወሬያቸውን ሁሉ ተደብቃ ሰምታ ስለነበር ወደ ቤቷ ወሰደቻት ሶሚ። ከዛም ሊሳ እናቷ ከመሞቷ በፊት ትኖር ወደ ነበረበት የድሮ ጎረቤቷ ጋር ሄዳ ለመኖር አሰበች። ስላለፈው ነገር መንገድ ላይ ቆማ እያሰበች እያለች አንዲት መንገደኛ በፊት ለፊቷ አለፈች። ተከትላት ሄደችና አተኩራ ስትመለከታት ቁርጥ እሷኑ ትመስላለች። መንታ እህቷ ናት። ጄኒ ትባላለች። ሊሳ ልትቀርባት ብትሞክርም መንታ እህቷ ጄኒ ግን ፍላጎት ባለማሳየት ጥላት ሄደች። መንታዎቹ ከመወለዳቸው በፊት እናት አባቶቻቸው ተፋተው ነበር። አባታቸው ልጆቹ ምንም ስላልፈለገ ጥሏቸው ሄዶ ነበር። ከጊዜ በኋላ እናታቸው ሁለቱን ለማሳደግ አቅሟ ስላልቻለ እናታቸው ሊሳን አባቷ ጋር ጥላት ከጄኒ ጋር ብቻ ለመኖር ወስና ጥላቸው ሄደች። ከዛሽ ቀን በኋላ እህትማማቾቹ ተገናኝተው አያውቁም ነበር። ታዲያ ሊሳ ጥሏት ከሄደው አባቷ ጋር ነበር የቀረችው በሕፃንነቷ። በቀጣዩ ቀን አማካሪዋ መምህርት ሶሚ በሱፐርማርኬት ውስጥ ጄኒን ተከትላ ታገኘቻት። ጄኒ ከሱፐርማርኬት ዕቃ ስትሰርቅም ተመለከተቻት ሶሚ። ከዛም ከሱፐርማርኬቱ ሲወጡ ሶሚ ተጠጋቻትና መንታ እህትሽን ትምህርት ቤት ተማሪዎች ለሞት እስክትበቃ ድረስ እያሰቃዩብሽ ነው በማለት እህቷን ሄዳ እንድትረዳ ብትጠይቃትም ጄኒ ግን ፍላጎቱ ስላልነበራት ነገሩን የማደርገው ገንዘብ ከሰጠሽኝ ብቻ ነው አለቻት ለሶሚ። ከዛው በዛው ምሽት ሁለቱ መንታ እህትማማቾችና የስነ ልቦና አማካሪው መምህርቷ ሶሚ በሶሚ ቤት ለ3 ተገናኙ። ነገሩ መደምደሚያ እስኪያገኝ እዚሁ መኖር ትችላላችሁ አለቻቸው ሶሚ። ስለዚህ አሁን ጄኒ ሊሳን መስላ የሷን ዩኒፎርም ለብሳ ትምህርት ቤት እንድትሄድ ተወሰነ። እዛም እነዛን ድርጅቶች ልክ እንድታስገባቸው ማለት ነው። ነገር ግን ጄኒ ትምህርቴን ያቋረጥኩት ከዓመታት በፊት ስለሆነ ስለዚህ ምንም ያህል ብር ብትከፍሉኝ በዚህ ሐሳባችሁ በጭራሽ አልስማማም ብላ ጥላቸው ቤቱን ለቃ ወጣች። ከዛ ነገሩም ጥላ ስትሄድ በስልኳ መንታ እህቷን እነዛ ድርጅቶች ሲያሰቃዩባት የሚያሳይ ቪዲዮ ተላከላት። አስተኝተው እህቷን ሲረጋግጡባት የተመለከተችው ጄኒ በጣም ተበሳጭታ ተመልሳ ቤት ገባችና እንዴት ደካማ ብትሆኚ ነው እነዚህ ሴቶች የሚያሰቃዩሽ ብላ ራሷን ሊዛን ተቆጣቻት። አሁን ጄኒ በጣም ተናደደችና እነዛ 3 ዱርዬ ሴቶች የት እንደሚገኙ ብቻ ንገሩኝ አለች። በቀጣዩ ቀን ጠዋት ጄኒ መንታ እህቷ ሊሳን መስላ ወደ ትምህርት ቤት ሄደች። የክፍሉ ተማሪዎች የልጅቱ ጸባይ መቀያየሩ ገረማቸው። አሁን እነዛ ዱርዬ አስቸጋሪ ሴቶች መጡ። የቡድኑ መሪ የሆነችው ናዮን የሊሳ ወንበር ላይ ቁጭ ብላ ሊሳ መስሏት ጄኒን እየቆነጠጠቻት ወደ ትምህርት ቤት ስለተመለሽ ደስ ብሎኛል አለቻት። አሁን ጄኒ ቪዲዮ ላይ ያየችውን ሴቶች በሙሉ ስላስታወሰች ጥፊውም ከናዮ ጀመረች። ውሃ በሚያስብል ጥፊ ናዮን በጥፊ ብላ መሬት ላይ ዘረረቻት። ከዛም ላይዋ ላይ ተቀምጣባት ጆኒ ንቃተ ህሊናን እንደተፈጠፈው ከተፈጠፈቻት በኋላ አሁንም ደግመሽ ሳቂ እያለች በስልኳ ቀረጸቻት ቪዲዮ። የናዮን ጓደኞች ታዲያ በፍርሃት ከሩቅ ብቻ ሆነው ይመለከታሉ። መምህርቷ ሚስሊ ደርሳ አስቆመቻትና ሁለቱንም ወደ ቢሮ ወሰደቻቸው። ሁለቱንም ስነ ስርዓት ልታዚዝ ብትሞክርም ጄኒ ግን ለመምህርቷ የምትታዘዝ የዋዛ ሰው አልነበረችም። ከዛም መምህርቷና ጄኒ ብቻቸውን ሲቀሩ ጄኒ ስክሪፕቶ ይዛ ተጠጋቻት። ለመውጋት አስፈራራቻት። ለሊሳ ፍትህ መስጠት ከበደሽ አይደል እያለች ሳቀችባት። ከዛም በዛው ቀን ጄኒ ወደ ቤት ተመልሳ ቪዲዮን ለሊሳ ታሳያታለች። ሊሳ ግን ይሄ እንዲፈጠር ስላልፈለገች በጣም ተቃወመች በሐሳቡ። አሁን ሶሚ እንዲህ አይነት ስራ በድጋሚ እንዳይሰራ ለጄሚ አስጠነቀቀቻት። ምክንያቱም ይሄ ጉዳይ ሊሳን ችግር ውስጥ ሊያስገባት ይችላል። በቀጣዩ ቀን የመንታዎቹ ልደት ነበር። በህይወታቸው ለመጀመሪያ ጊዜ ኬክ እየቆረሱ አብረው ሊያከብሩ ነው ልደታቸውን። ከቤተሰቦቿ ፍቅር ሳታገኝ ስላደገች አስቸጋሪ ህይወት እንዳሳለፈች ለጄኒ ነገረቻት። ጄኒም ቀጠለችና ከእናቷ ጋር በድህነት ለረጅም ጊዜ እንደተሰቃዩ ተናገረች።
በነጋታው ጄኒ ተኝታ ስለነበር ሊሳ ራሷ ለመሄድ ወሰነች ወደ ትምህርት ቤት። ናዮ አሁን ለስራዋ ዋጋዋ ስለተሰጣት በድጋሚ የመጣች አታሰቃየኝም ብላ አሰበች ሊሳ። የናዮን እናት ርዕሰ መምህሩ ጋር በመምጣት ሊሳ ከትምህርት ቤቱን እንዲያባራት ሐሳብ አቀረበች። ይሄ ጉቦ ተቀባይ ርዕሰ መምህር ታዲያ ሁሉንም ነገር በእኔ ጣዩ አላት ለሴትዮዋ። ይህንን የርዕሰ መምህሩን ወሬ በመስኮት ስታዳምጥ የነበረችው ሊሳ ታዲያ ወደ መታጠቢያ ቤት እያለቀሰች ሄደች። ወደዛ ስትሄድም ከናዮን ጋር ሲተላለፉ በድንገት ገፍትራት ሄዳ ነበር። ናዮን በቀል ለመበቀል እያሰበች የነበረችው ናዮን ታዲያ ልጅቱ ሽንት ቤት ገብታ በሩን ስትዘጋ አሪፍ አጋጣሚ እንደተፈጠረላት በማሰብ የቆሸሸ ውሃ በባልዲ ሞልታ ደፋችባት ወስዳ። ከዛ ሊሳ ወደ ቤቷ በውሃ በስብሳ ተመለሰች። በጣም ዝላና ደክማ መሬት ላይ ተዝለፍልፋ ወደቀች። ሶሚ ከወደቀችበት ስታነሳት ጄሚ ግን በንዴት አራስ ነብር መስላ ቀይ ሆነች ፊቷ። አሁን ጄሚ ወደ ናዮ ደወለችላትና ሊዛን የደበደብሽበት ቪዲዮ ሚዲያ ላይ እንዳለቅብሽ ካልፈለግሽ አሁኑኑ ወደ ተራራው ነይና እኔ ያልኩሽ ቦታ እንገናኝ አለቻት። ናዮን ሳታመነታ ወደ ተባለችበት ተራራ ሮጣ መጣች። ከዛም ጄሚ ከኋላዋ ተደብቃ እንደ ሴዶ ማርሻል አርት ከኋላ በዱላ ብላ ጣለቻት። ናዮ ራሷን ከሳተችበት ስትነቃ እጅና እግሯ አፏም ጭምር ጥፍንግ ተደርጋ ታስራ አገኘችው። አሁን ጄኒ አፏ ላይ የታሰረውን ፕላስተር አንስታ በሃይላንድ ውሃ ታጠጣታለች በግድ። ከዛም አሲድ አምጥታ በድጋሚ አጠገቧ እየደፋች በእንፋሎቱ ታሰቃያታለች። አሁን ናዮን ለህይወቷ ማልቀስና አድኑኝ እያለች መጮህ ስትጀምር ጄኒ ግን ሳቀችባት። አጠገቧ አሲዱን እየደፋች በጭሱ በድጋሚ አሰቃየቻት። አሁን የታሰረውን እግሯን ፈታ ራስሽን ማትረፍ ከፈለግሽ ሮጠሽ አምልጪ ብላ ለቀቀቻት። በዚህ ጊዜ ነበር ሊሳና ሶሚ ሮጠው የደረሱት። የናዮን እጇን ፈታችላት ሊሳ፣ ምክንያቱም ሊሳ ማንም ሰው እንዲሰቃይ አትፈልግም። ሶሚም ደረሰችና በጄኒ ተግባር ደነገጠች። ሶሚ ጄኒ ነገሩን በማበላሸቷ ሰደበቻትና አምቡላንስ ጠሩ ቶሎ። ከዛም ጄኒን ፖሊሶች ለጥያቄ ወሰዷት። ነገር ግን ጉዳዩን ስትፈጽም ማንም ስላላያት ተጠርጣሪ እንጂ ወንጀለኛ አይደለችም ጄኒ። ሶሚ ደረሰችና ልጅቱን ለጊዜው እንዲለቋት ጠየቀቻቸው ፖሊሶቹን። ነገር ግን ፖሊሶቹ ናዮን ራሷን አውቃ ቃሏን እስክትሰጠን ድረስ ጄኒን አንለቃትም አሉ። ወደ ውጪ ሲወጡም ጄኒ እህቴ ላይ ካደረሱት ነገር አንጻር እኔ በሰራሁት ስራ አልጸጸትም ስትል ለሶሚ እውነቱን ነገረቻት። ከዛም የናዮን እናት ጄኒን ለማጥቃት ሮጣ ዘላ ያዘቻት። ጄሚ ግን ሴትዮዋን ሰደበቻትና እንደ ልጅሽ ብስቂ ጥሩ ነበር አለቻት። ከዛም እየተሰዳደቡ ያለ ያደረኩት ነገር ልጅሽ የሰራችውን በደል ነው መልሼ ዋጋዋን የሰጠኋት በማለት በስህተት ፖሊሶቹ ፊት አምልጧት ወንጀሏን ተናገረች ጃኒ። ከዛም ፖሊሱ እዛው ስለነበር መረጃ ራሷ እንደሰጠችው በማሰብ ስለዚህ አንቺ ሊሳ ነሽ ማለት ነው ሲላት አይ ሊሳ ቤት ናት ያለችው አለችው። ከዛም ሊሳን ለማግኘት ወደ ሊሳ ቤት ሲሄድ ፖሊሱ ሊያገኛት አልቻለም። እዛው እያለ ግን ከሆስፒታል ተደውሎለት ናዮ ከተኛችበት እንደነቃች እና ቶሎ እንዲመጣ ነገሩት ለፖሊሱ። በሆስፒታልም ናዮን እየቃዠች በተደበደበችበት ጊዜ ጥቃቱን ስላደረሱባት ሴቶች መለፍለፍ ጀመረች። ፊልማችንም ወደ ኋላ መልሶን ናዮን መሬት ከወደቀች በኋላ ጄኒ ብቻዋን ነበረች። በሚያስገርም እና በሚያስደንቅ ሁኔታ ጄሚ፣ ሊሳና ሶሚ ሁሉም አንድ ሰው ነበሩ። ሊሳ ከሁለቱም ጋር ለማውራት ስትሞክር ከራሷ ጋር ብቻ ነበር እያወራች የነበረችው። መንታ እህት አልነበራትም። ከተደበደበች በኋላ በጣም ብቸኛ በመሆኗና ጭንቀት ውስጥ በመግባቷ በቅዠት መልኩ ለሷ ኬር የሚያደርግላትንና የሚንከባከባትን ሰው በመናቧ ራሷ እየፈጠረቻቸው ነው የከረመችው። ያም ማለት መንታ እህትም አልነበራትም። አማካሪቷ መምህርትም መታ አልጠየቀቻትም። ያ ቅዠቷ የማይላቀቅ ስሜት ውስጥ አስገብቷት መልቲፕል ፐርሰናሊቲ ዲስኦርደር የሚባል እክል ደረሰባት። ሶሚ ተብየዋ ረዳት አማካሪ ስትሆን በጭራሽ ከሊሳ ጋር ግንኙነት አላደረጉም ነበር። ሊሳ ሶሚን በምናቧ ፈጥራት ከብቸኝነቷ ማምለጫ አደረገቻት እንጂ
ያንን ሁሉ ነገር አላደረገችላትም ነበር። አሁን ፍርድ ቤቱ ሊሳ ላይ የደረሰባትን የአእምሮ ውስብስብ እክል ተረድቶላት ወደ ቴራፒ እንድትሄድ ተደረገ። ትምህርት ቤቱንም አቋርጣ በአእምሮ ጤናዋ ላይ እንድታተኩር ብቻ ተደረገች። በስተመጨረሻም ከገባችበት ውስብስብ ዳነች። በመጨረሻም እውነተኛዋ ሶሚ መጣችና ወደ ኤርፖርት ሸኘቻት። ሊሳ አዲስ ህይወት ለመጀመር ወደ ሌላ ከተማ ሄደች። ፊልማችንም በዚሁ ተጠናቀቀ። ቆይታችንን እንደወደዳችሁት አልጠራጠርም። በቀጣይ በሌላ ስራ ስለምንገናኝ ደግሞ ሰብስክራይብ በማድረግ ለፊልም ዓለም ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ቆዩ።